ሻሎም እንዴት ናችሁ? የተወደዳችሁ ድጋሚ ወደ እናንተ መጥቻለሁ። በጣም የሚገርም ነገር ነው። እንግዲህ ምን እንደምል አላውቅም። ፕሊዝ አሁንም አንድ መልእክት ላስተላልፍ ነው የመጣሁትኝ። ቶሎ ቶሎ ብላችሁ ይህንን ቪዲዮ ሼር በማድረግ ሰዎችን ኢንቫይት እንድታደርጉ ሁላችሁንም በጌታ ፍቅር እጠይቃችኋለሁ። እንደው በክርስቶስ ፍቅር ነው የምጠይቃችሁ። ቶሎ ብላችሁ ቪዲዮን ሼር አድርጉ። ከሆነ ታይም በፊት ኦንላይን ላይ ነበርኩኝ። እንግዲህ ይሄ በእኔ ስም እያጭበረበረ የሚገኘው ግለሰብ እንዴት አስከፊና እጅግ በጣም ጸያፍ የሆነ ነገር እያደረገ እንደሆነ ለእናንተ ማህበራዊ ሚዲያ ላይ እንግዲህ ነገሩን ገልጬ አምጥቻለሁ። ይሄንን ቮይስ ከሰሙ በኋላ ወንዶችም ሴቶችም በጣም ብዙ ሰዎች ልከውልኛል። በጣም በጣም የሚያስፈራ እጅግ በጣም ከባድ የሆነ ነገር ልከውልኛል አሁን ማለት ነውና እኔ እንጃ አላቅም፣ ምን ብዬ መናገር እንዳለብኝ አላውቅም። ጌታ ግን መልካም አምላክ ነው። እኔ ዛሬ ምተኛ አይመስለኝም። በዚህ ሰው ጉዳይ በጣም ነው የምጸልየው። ይሄ ሰው ቀጥታ ከሉሲፈር ተቀብቶ ከሉሲፈር የተላከ የሉሲፈርን ሐሳብ የሉሲፈርን ድምፅ የሚያገለግል ሰው ስለመሆኑ ምንም ነገር ጥርጥር የለኝም፣ ምንም ነገር። ስለዚህ ሳራ የተባረክ ጌታ ኢየሱስ ዘመናችሁን ይባርክ። እባካችሁ በጣም ብዙ ሰዎች በተለይ ደግሞ በአውሮፓና እንደዚሁም በአረብ ሀገር በአፍሪካ ሀገር ያሉ እህቶቼ በሚገርም ሁኔታ በጣም ብዙ ልከውልኛል። አሁን በጣም ብዙ ስላችሁ በጣም እንግዲህ ከበዛው መካከል አሁንም አንድ ወደ እናንተ ማምጣት እፈልጋለሁ። እንግዲህ ቅድም አይታችኋል እህቴን እንዴት አድርገው ትዳሯን ሲያፋታ እንደነበረ፣ ሜሬጇን እንዴት እንደመታ። ትላንትና ታስታውሱ ከሆነ ልጄን ይዤ አርኤልን ሴት ልጄን አቅፌ ነበር የገባሁት ማታ እና ማታ ስገባ ምን አልኩኝ? አሁን ኦንላይን ያለኸው እያየኸኝ ነው ብዬ ነበር የተናገርኩት። እንግዲህ አሁንም እያየኸኝ ነው። አሁን በዚህን ሰዓት እያየኸኝ ነው፣ እየተመለከተኝ ስለሆነ ነው የምናገረው። የሚገርማችሁ ትላንትና አርኤልን ልጄን አቅፌ ኦልሬዲ አሁን ነገሩ ስለተገለጠ ነገሩን ስለገለጥ ነው በቃ ውስጡ ያለ የጅብ መንፈስ፣ በውስጡ ያለ የአውሬ መንፈስ፣ በውስጡ ያለ የሉሲፈር ስፒሪት ተቆጥቷል። በጣም ተቆጥቷል ይሄ መንፈስ ማለት ነው። ስለዚህ ኦልሬዲ ከጥልቁ የተቀባ ከመናፍስቱ ዓለም የተላከ ሚኒስቴሪያችንን ቸርቻችንን አቢዩዝ ለማድረግ ቸርቹ እንዳይከፈት ትውልድ እንዳይድን የእግዚአብሔር ወንጌል እንዳይሰበክ በቤተ ክርስቲያን ላይ በበቀል ይወጣ ይሄ ኦልሬዲ ቀጥታ ከጥልቁ ከመናፍስቱ ዓለም የተላከ ስጋ የለበሰ ስፒሪት ነው። ስጋ የለበሰ መንፈስ ነው ከጨለማው የተቀባ። ለዚህ ደግሞ ለምናገረው ንግግር 100% ማስረጃ ላቀርብላችሁ ነው። አሁን ነው ማቀርብላችሁ። ይሄንን ጉድ ስሙ፣ ዝም እንዳትሉ። እንደው ትውልዱን ሁሉ አስመልጡልኝ፣ ቤተክርስቲያንን አስመልጡ። ምን ያህል ከመናፍስቱ ዓለም መንግስት ጋር ፌስ ቱ ፌስ እየተጋደልን ምን ያህል እየተዋጋን እንደሆነ ትውልዱ እንዲያውቅ እንፈልጋለን። አላውቅም፣ የሚመለከተው የመንግስት አካልም ከዚህ ቀን ጀምሮ ይሄንን ቪዲዮ ከተመለከተበት ሰከንድ ጀምሮ ከጎናችን በመቆም የሚያስፈልገውን ትብብር በማድረግ አብሮን እንዲሰራ በዚህ አጋጣሚ ለትላልቅ የመንግስት ተቋማት ጥሪ አቀርባለሁ። ትግስት እህቴ አይቼሻለሁ። ይኸውላችሁ እዚህ ጋር ትግስት ቲጂ የሚል ፕሮፋይል ጌታ ኢየሱስ ዘመንሽን ይባርክ። አሁን እሷም ከተጭበረበሩ እህቶቼ መካከል አንዷ እሷ ናት። አሁን ልካልኛለች እሷም። እንደገና ስንታየው፣ ይኸው እዚህ ጋር ይኸው ስንታየው፣ አየውሽ ስንታየው ጌታቸው ሳራ፣ ይኸው እዚህ ጋር ስንታየው ጌታቸው ሳራ። እስቲ ጻፊልን ስንታየው፣ ምንድነው የተደረግሽው? አሁን ስንታየው ይኸው እህቴ አሁን ኦንላይን አለች እሷም። በጣም ብዙ ሰዎች በጣም ይኸው እንግዲህ ስንታየው ጌታቸው ሳራ፣ ይኸው የሷ ፕሮፋይል ለዚህች ለእህቴ ለስንታየው የላከላትን ላሰማችሁ።
ላሰማችሁ። ይኸውላችሁ ትላንትና ልጄን አርኤልን አቅፌ ልጄን ያቀፍኩበትን ይኸው የልጄን ፎቶ ሁሉ ይኸው የልጄ ፎቶ ይኸው ተመልከቱ። ለሷ ለስንታየው ጌታቸው ለእህቴ ለስንታየው አሁን ኦንላይን አለች። እህቴ ስንታየው ኦንላይን አለች። ገብታችሁ ልታናግሯት ትችላላችሁ። ይኸው የስ እያለች ነው፣ ከላይ ኮሜንት እየጻፈች ነው። ይሄ ሰውዬ ምን አይነት ቮይስ ይኸውላችሁ። አንደኛ ይሄንን ከላከላት በኋላ ደገመና የባንክ አካውንቱን ላከላት። ያንኑ የምናውቀውን የባንክ አካውንት ላከላት። ይኸው የባንክ አካውንቱ ያንኑ የምናውቀውን ላከላት። የባንክ አካውንት የንግድ ባንክ ከላከላት በኋላ አሁን ስፒሪቱ ስለተገለጠ መንፈሱ ስለተገለጠ ከጥልቁ የተላከ ስጋ የለበሰ የሉሲፈር ባሪያ ነው፣ የሉሲፈር አገልጋይ ነው። ከዛ በኋላ ቮይስ አስቀመጠላት። ከቮይሱ በፊት ሜሴጆች ጻፈላት። እሷ ደግሞ በቃ የእግዚአብሔር ሰው ፕሮፌት ጆሲን አገኘው ብላ ከሱ ጋር ኮንቨርሴሽን እያደረገች ነበር። ይሄ ሁሉ ከሱ ጋር ያደረገችው ንግግር ነው። ተመልከቱ፣ በደንብ ቅዱሳን ተመልከቱ። አሁን ጉድ እዩ። ኦልሬዲ እህቴ ኦንላይን ላይ ስላለች ልታገኟት ትችላላችሁ። ቮይሱን ላሰማችሁ። ቮይሱን ስሙት። ቢላዋ ነው የሚስለው፣ ቢላዋ። እግዚኦ ማርና ክርስቶስ በጌታ በኢየሱስ ስም እየሰማችሁት ነው። ቢላዋ እየሳለ ቢላዋ እያፏጨ ቢላዋ እየሳለ ለስንታየው ጌታቸው ሳራ ኦንላይን ላይ ስላለች ስንታየው እህቴ ለሚጠይቁሽ ሁሉ ይሄንን ላኪላቸው፣ በጌታ ፍቅር ጠይቅሻለሁ። ቢላዋ እያፏጨ ቢላዋ እየሳለ ለእህቴ ላከላት። ከዛ በዛ አላበቃ ምን እንደሚልክ ስሙት። ቢላዋ ከላከላት በኋላ ሁለተኛውን ቮይስ ስሙት። የቁራ ድምፅ ደግመዋለሁ። ይሄን ድምፅ ሌላኛውን ደግሞ ድምፅ ስሙት። ጉድ ብቻ ተመልከቱ። እየሰማችሁ ነው ቅዱሳን? ቢላዋ እያፏጨ ከዛ በኋላ የቁራ ድምፅ እያሰማ ከዛ የጅብ ድምፅ ከላከላት በኋላ ራሱ በድምፁ ላከላት። የራሱን ድምፅ አውሬ ሆኖ ወደ አውሬነት ተቀይሮ የራሱን ደግሞ ድምፅ ስሙት። እንግዲህ ይኸውላችሁ ይሄ ነው ከመናፍስቱ ዓለም ጋር እየተጋደልን ነው ምላችሁ። እየተጋደልን ስለሆነ ከሉሲፈር ኪንግደም ጋር አሁን የራሱን ድምፅ ስሙት። እደግመዋለሁ። እየሰማችሁ ነው ቅዱሳን? ከዚህ ስፒሪት ጋር ነው የተጋደልን ያለን።
እንግዲህ ተመልከቱ፣ ፍርዱን እናንተ ፍረዱ። ኦኬ እንግዲህ እንዲህ አይነት ይሄንን ለስንታየው ለእህቴ ነው ይላከላት። ይቹት ስንታየው እህቴ ለእህቴ ለስንታየው ነው ይላከላት። ምክንያቱም ስራው ስለተገለጠ የባንክ አካውንት ላከላት፣ ንግድ ባንክ ላከላት፣ ቮይስ አደረገላት። አልሰማ ስትለው ይኸውላችሁ ያንኑ ባንክ ነው ዮሴፍ ዲዲ የሚል አካውንት ላከላት። ይኸው የባንክ አካውንቱ። ከዛ ትላንትና እኔ ኦንላይን ላይ የነበርኩበትን የልጄን ፎቶ ተመልከቱ። የኔን ፎቶ የልጄን ፎቶ ተመልከቱ። እንግዲህ ይሄን ሁሉ አጥር እያለፍን ነው እያገለገለን ያለ ነው። ዚስ ኢዝ ዲሞኒክ፣ ዚስ ኢዝ የሉሲፈር ስፒሪት ነው። መንፈሱን ስለማዋረደው፣ መንፈሱ ስለሚገለጥ፣ ወንጌል ስለሚሰበክ፣ ትውልድ እያመለጠ ስለሆነ እንዴት ላግኘው ነው። የፕሮፌት ጆሲን አገልግሎት እንዴት ልምታ ነው። እኔ አንድ ነገር አውቃለሁ፣ አምላኬ እግዚአብሔር እንደ ኃያል እንደ ጨካኝ ከኔ ጋር ነው። ከዛ ከጠለቀው ከመናፍስቱ ዓለም መንግስት ፈቶ ያመጣኝ፣ ነፃ ያወጣኝ፣ የቀባኝ፣ ነቢይ ያደረገኝ፣ አይኖቼን ያበራ፣ በበቀል ቅባት የቀባኝ እግዚአብሔር ከኔ ጋር ነው። ምንም ነገር በዘመኔ ፈርቼ አላውቅም። ምንም አይነት ነገር አያችሁ፣ እግዚአብሔር ሊያዋርደው ስለፈለገ አሁን ከዋናው ከአለቃው መንፈስ ጋር እየተጋደልኩ ነው የምገኘው። ከገዢው ስፒሪት ጋር ከሉሲፈር መንግስት ጋር ፌስ ቱ ፌስ እየተዋጋው ነው የምገኘው። ስለዚህ ቅዱሳን ይሄን የምንሰራው ስራ ተራ ስራ እንዳልሆነ፣ ይሄ ሲሪየስ እግዚአብሔር መንግስት ስራ ክርስቶስ ሊመጣ በደጅ ያለበት ታይም እንደሆነ አውቃችሁ ወገባችሁን አሸንጥፋችሁ በጽድቅ ጨክናችሁ በቅድስና እግዚአብሔርን በሚመስል ህይወት ከክርስቶስ ኢየሱስ ጋር እንድትጣበቁ አብዝቼ እመክራችኋለሁ። ጽድቅ፣ ቅድስና፣ የእግዚአብሔር ህይወት አመፅና ዓለማዊነት፣ ዘመናዊነት ያሸነፈ የሚመስልበት የመጨረሻው ዘመን ላይ ነው ያለነው። ክርስቶስ ኢየሱስ ሊመጣ በደጅ ነው ያለው። ምን ማለት ነው? የባንክ አካውንት ልኮ አልሰጥ ስትለው አልቀበል ስትለው ይሄንን የመሰለ ቢላዋ እያፏጨ ቁራ እየጮኸ የጅቦች ድምፅ ራሱ እያስካካ እንደ አውሬ ወደ አውሬነት ተቀይሮ ድምፅ የሚልከው ዚስ ኢዝ ዲሞኒክ የሉሲፈር መንግስት ነው። እኔ ከዚህ ስፒሪት ጋር ነው እየተጋደልኩ ያለሁት። ኤቭሪዴይ ከዚህ መንፈስ ጋር ነው እየተጋደልኩ የምገኘው። ስለዚህ ቅዱሳን ይሄንን እንደ ተራ ነገር እንድታዩት አልመክራችሁም። ይሄ በጣም ሲሪየስ ጉዳይ ስለሆነ ቁጭ ብዬ የወገኖቼን ሁሉ ሜሴጅ ነው እየተከታተልኩ ያለሁት፣ ሜሴጆቻችሁን ማለት ነው። አሁን ደግሞ ነገርየውን ካጋለጥን በኋላ በጣም ብዙ ሰዎች ከተለያየ የምድር ጫፍ የዚህን ሰውዬ የክፋት ስራ ሁሉ እያጋለጡ እየላኩልኝ ነው የሚገኙት። በጣም ብዙ ሰው፣ በጣም ተቆጥሮ የማያልቁ ሰዎች እየላኩልኝ ነው። ተቆጥሮ የማያልቅ የሰውየውን ክፋት የሚሄድበትን የመናፍስቱን ዓለም የጠለቀ አሰራር እየላኩልኝ ነው የሚገኘው። ይኸው እያሳለፍኩ ነው የምነግራችሁ የማሳያችሁ። ስለዚህ ይሄንን ነገር አውቃችሁ እናንተ አብዝታችሁ ከጌታ ጋር እንድትጣበቁ በጌታ ፍቅር እጠይቃችኋለሁ። ምንም ቢመጣ የተቀበልነው እውነት ነው። እውነትን የሚከድን ምንም አይነት ኃይል የለም። ከክርስቶስ ኢየሱስ ፍቅር ሊለየን የሚችል ምንም አይነት ኃይል የለም። ከፍታ፣ ዝቅታ፣ ማግኘት፣ ማጣት፣ ረሃብ፣ ችግር፣ ልዩ ፍጥረት እንኳን ቢመጣ ከክርስቶስ ኢየሱስ ጋር ካለን ኢንቲሜሲ ሊያጎድለን የሚችል አንዳች ኃይል የለም። ግን ህዝቡ እንዲያውቅ እፈልጋለሁ፣ ቅዱሳን እንድታውቁ እፈልጋለሁ። ምን ያህል ከመናፍስቱ ዓለም መንግስት ጋር እየተጋደልን እየተዋጋን እንደሆነ እንድታውቁ በጌታ ፍቅር እጠይቃችኋለሁ። ይሄ እጅግ በጣም ሲሪየስ ጉዳይ ስለሆነ በምታገኙት ማናቸውም ማህበራዊ ሚዲያ ላይ ይሄንን ቪዲዮ ዳውንሎድ አድርጋችሁ የራሳችሁ ማህበራዊ ሚዲያ ላይ በመጫን ሰዎችን እንድታነቁ ወንድሞቻችሁን እህቶቻችሁን ማስመለጥ እንዲሆንላችሁ በጌታ ፍቅር ጠይቃችኋለሁ። በዚህ አጋጣሚ በኢትዮጵያም ከኢትዮጵያም ውጭ ያላችሁ አገልጋዮች ቅዱሳን በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ የወንጌልን አደራ የተቀበላችሁ ይህንን ቪዲዮ የራሳችሁ ማህበራዊ ሚዲያ ላይ በማስቀመጥ ትውልዱን እንድታነቁ እንድታስመልጡ በጌታ ፍቅር ጠይቃችኋለሁ። እንዲህ አይነት ዘመን ላይ ደርሰናል። ትዳር ማፋታት፣ ብር መቀበል፣
ደግሞ ለኢትዮጵያ ነኝ ብሎ 70 ሺህ ብር ተቀብሎ አገባሻለሁ እያለ ይሄን ሁሉ ዘመቻ የከፈተብን እኛ ወንጌልን ይዘን ስለወጣን ነው። እውነትን ይዘን ስለወጣን ነው። ክርስቶስን ይዘን ስለወጣን ነው። ክርስቶስ እንዲሰበክ ሰይጣን አይፈልግም። የመጣውበት ዓለም ተራ የሆነ ዓለም እንዳይመስላችሁ። ያንን ዓለም ያስናቀኝ የክርስቶስ ኢየሱስ ፍቅር ነው። ያንን የጨለማ ዓለም ረግጬ ያንን የጨለማ ዓለም እምቢ ብዬ አምልጬ ስለወጣው በምን አጋጣሚ ላገኘው ነው? እንዴት ስሙን ላጥፋ? እንዴት ላዋርደው? እንዴት አገልግሎቱ ይቁም? እንዴት አድርጌ ከትውልድ ልብ ውስጥ ላውጣው ብሎ ሉሲፈር የሚሄድበትን የክፋት ጥግ እግዚአብሔር ግን አሳልፎ ሰጥቶኛል። እግዚአብሔር ግን በኢየሱስ ስም አሳልፎ ሰጥቶኛል። እግዚአብሔር አምላክ የተባረከ ይሁን። ይሄንን እንደ ተራ ነገር እንዳትመለከቱት። በጣም ሲሪየስ ጉዳይ ስለሆነ ይሄንን ነገር እናንተ ሼር በማድረግ ሰዎችን ይሄንን ነገር እያሳያችሁ እያስደመጣችሁ ትውልዱን እንድታነቁ በጌታ ፍቅር ጠይቃቸዋል። ቢላዋ እያፏጭ የቁራ ድምፅ፣ የጅብ ድምፅ ጅብ እያስካካ እላዩ ላይ የተቀባው የሉሲፈርን ቅባት ስለሆነ የዲመንን ቅባት ስለሆነ የአመፅ የክፋትን ቅባት ስለሆነ እዚህ ላይ እህቶቼን ቅድም አይቻለሁ። ነቲጂን ሁሉንም ፖስት አደርገዋለሁ፣ ማህበራዊ ሚዲያ ላይ አስቀምጠዋለሁ። ከላይ ቢመጣ እስከ መጨረሻ ድረስ ኢን ስፒሪት እፋለመዋለሁ፣ ፌስ ቱ ፌስ እፋለማለሁ። ትላንትና ይኸው አቢጊ አጠገብ ያለች የተወደደች ባለቤቴ ጌታ ኢየሱስ ዘመኗን ይባርክ። ትላንትና ምሽት ላይ እያገለገልኳችሁ ምን አይነት ስፒሪቹዋል ዋርፌር እንደተከፈተ እኔ ነኝ የማውቀው። እናንተን ነፃ እግዚአብሔር ሲያወጣ፣ ቤታችሁ ሲፈታ፣ ኑሯችሁ ሲፈታ፣ ትዳራችሁ ሲፈታ፣ ልጆቻችሁ ነፃ ሲወጡ እኔ የማልፍበትን ሸለቆ እኔ ነኝ የማውቀው። ገባችሁ? የሉሲፈርን ኪንግደም እያፈረሱ እጅና እግር አጣምሮ መቀመጥ አይቻልም። ሰይጣን አሁን በአካል እየመጣ ነው። እኔ ያለሁበት ድረስ በአካል እየመጣ ቻሌንጅ እያደረገኝ ያለው፣ ፊዚካሊ ስፒሪት እየመጣ እየተዋጋኝ ያለው። ትላንትና ሰውነቴ እስኪንቀጠቀጥ ሾክ እስካረግ ድረስ ቢኮዝ ስፒሪቱ ኦልሬዲ ማኒፌስት አድርጎ ራሱን ገልጦ ካገለገልኳችሁ ልክ ላይቭን ስዘጋ መናፍስቱ ዓለም ውጊያ ወደ እኔ የተከፈተ ትላንትና ማታ ነው ነግራችሁ። ሂድ ስራ ይፍረስ አልኩ። ኢን ጂሰስ ማይቲ ኔም እኔን አትችለኝም። እኔ ነፃ ወጥቻለሁ። አሁን እንደ ትላንትናው አይደለም። እኔ ብርቱ የሆነው የእግዚአብሔር መንፈስ በውስጤ አለ ብዬ የመናፍስቱን ዓለም ትላንትና ቻሌንጅ አደረግኩት። ሳውራ ደንግጣ ምንድነው ስትለኛ ቢጊ ነገርኳት። ስፒሪት እኮ መጣ አልኳት። ዋት አለች። መንፈስ መጣ፣ ጋንንት መጣ። ቻሌንጅ ሊያደርገኝ ነበር ግን አልቻለኝም። ብርቱ የሆነው እግዚአብሔር መንፈስ ከኔ ጋር ስላለ መንፈሱ ተመታ አልኳት። ስፒሪት መጣ። አገልግያችሁ እንደጨረስኩ ነው መነግራችሁ። ይሄን ያህል ከመናፍስቱ ዓለም መንግስት ጋር እየተዋጋው ነው ያለሁት። ኤቭሪ ሲንግል ዴይ ነው መነግራችሁ። በመውጣት በመግባት በአገልግሎት በጸሎት በማንበብ በመኝታ በሁሉም ዳሜሽን ቻሌንጅ እያደረገን ስለሆነ አብዝታችሁ ጸልዩ፣ አፍርሱ። ስሜን ይዛችሁ በእግዚአብሔር መሰዊያ ላይ ተንበርከኩ። አሁን ጾም ጸሎት ላይ ነው ያለሁት። እኔም እያፈረስኩ ነው፣ እናንተም አፍርሱ። ፋይናሊ ግን ድሉ የኛ ይሆናል። ከክርስቶስ ኢየሱስ ፍቅር የሚለየን አንዳች ኃይል የለም። ሞት እንኳን ቢመጣ ለእግዚአብሔር ክብር እንሰዋለን፣ ስለ እውነት እንሰዋለን፣ አንሸቅጥም፣ በወንጌል አንነግድም። ክብር ለመንፈስ ቅዱስ ይሁን። የበራልን እውነት ከሁሉ በላይ ስለሆነ የተቀበልነው የተካፈልነው የክርስቶስ ዘላለማዊ ሕይወት ተራ ሕይወት እንድንኖር ስለማይፈቅድልን ጽድቅን ቅድስናን ስለሰበክን ነው። ተመለሱ ተቀደሱ ስላልኩኝ ነው። ሰው የሚጠፋበትን የጥፋት ጎዳና ገልጬ ስላስተማርኩኝ ነው። የሉሲፈርን ምስጢር ስላወጣው አደባባይ ሰይጣን በበቀል መጥቶብኛል። እናንተ ዝም እንዳትሉ ይሄንን የምሰማው እያንዳንዱን ነገር ወደ እናንተ አመጣለሁ። እናንተም ደግሞ ማህበራዊ ትስስር ሚዲያችሁ ላይ በማውጣት ትውልድን በማንቃት ይሄንን ነገር በየቲክቶኩ በዩቲዩብ ላይ ፌስቡክ ላይ ፔጅ ቻናላችሁ ላይ ፖስት በማድረግ ሰዎች እንድታነቡ በጌታ ፍቅር ጠይቃችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እወዳችኋለሁ፣ አከብራችኋለሁ። ባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን በክብር ትተከላለች። አሁንም እናንተ ይህንን ነገር አውቃችሁ ወገባችሁን አሸንጥፋችሁ በጽድቅ በቅድስና ተጽዕኖ በመፍጠር የእግዚአብሔር መንግስት እንድታገለግሉ በጌታ ፍቅር ጠይቃችኋለሁ። ዘመናችሁ የተባረከ ይሁን። ወዳችኋለሁ። ሰላም ሁኑልኝ። ሻሎም